ታዳጊዎች ስማርት ስልክ ሊኖራቸው ያስፈልጋል ወይ? እድሜያቸው በሀያ ቤቶች ውስጥ የነበሩና በአዳዲስና በሚያማምሉ የአይፖድ ቀጥሎም የአይፎን ውጤቶች ዓለምን ያስደመሙ የሲሊከን ቫሊ አብዛኞቹ ወጣቶች በወቅቱ ልጆች አልነበሯቸውም። አንዳንዶቹ እድሜያቸው በአስራዎቹ ቤት ውስጥ ያሉ ልጆች ነበሯቸው። አሁን ላይ አብዛኞቹ ልጆች አሏቸው። ብዙዎች ደግሞ እድሜያቸው በአስራዎቹ አካባቢ የሆኑ ልጆችን አድርሰዋል። እነዚህም ልጆች ወላጆቻቸው ከዓመታት በፊት በፈጠሯቸው ኤሌክትሮኒክ መሳሪያዎች ሱሰኞች የሆኑ ናቸው። ይህ የቶኒ ፋዴል ታሪክ ነው። ፋዴል አፕል ኩባንያ ውስጥ ትልቅ ቦታ የነበረው ምክትል ሥራ አስኪያጅ ነበር። በቅጽል ስሙ የአይፖድ አያት በመባል ይታወቃል። እንዲሁም የአይፎን ስልክ በጥንስስ ደረጃ ላይ ያለ በንድፍ ቡድን ውስጥ ቁልፍ ሚና ነበረው። የአይፎን ስልክን 10ኛ ዓመት ክብረ በዓል ተከትሎ በሰጠው ቃለ ምልልስ እንዲህ ሲል ቃሉን ሰጥቷል። ወደዚህች ዓለም ምንድነው ያመጣ ነው እያልኩ በማሰብ ብዙ ጊዜ ከእንቅልፌ ላብ አጥምቆኝ እነሳለሁ። ፋዴል 3 ልጆች ያሉት ሲሆን ሊወገድ የማይችለውን የአይፎን ስልክ ሱስ የማስያዝ አቅም ለመመልከት በቅቷል። ከልጆቼ ቴክኖሎጂዎችን ስነጥቃቸው ምን እንደሚከሰት አውቃለሁ። ከሰውነታቸው ላይ የሆነ ነገር ቆርሰ እንደምትወስድባቸው ነው የሚሰማቸው። ስለ ነገሩም በጣም ስሜታዊ ይሆናሉ። ከቴክኖሎጂ በመለየት የሚመጣ መጎርበጥ 2 እና 3 ቀናት ያስቸግራቸዋል። ይህ በራሱ የተጠመደ ባህል ክፉኛ መከርፋት ጀምሯል ይላል ፋዴል። ወላጆች ምን ማድረግ እንዳለባቸው አያውቁም ነበር። ሊያስተምሩ ይገባቸው የነበረው ነገር ይህ ነበር። ምክንያቱም ለራሳችንም አላወቅንም ነበር። ሁላችንም በእርሱ ተውጠናል። እውነት ነው፣ ሁላችንም ተውጠናል። በቴክኖሎጂ ሥራ ላይ ያሉት እንዲሁም ልጆች እና ወላጆች ሁላችንም ተውጠናል። አሁን ላይ እንዴት አድርገን ጥበብ በተሞላ መልኩ መጠቀም እንደምንችል ለመረዳት እየጣርን ነው። ታዳጊዎች፣ ስማርት ስልኮችና ድባቴ በዲጂታል ቴክኖሎጂ መዋጥ በፍጥነት ከሚለዋወጠው የሁለተኛ ደረጃ ትምህርት ቤት ሕይወት ጋር አብሮ ገጥሟል። በአንድ ወቅት ቱን ሲቲ ውስጥ በሚገኝ አንድ ትልቅ ሁለተኛ ደረጃ ትምህርት ቤት ውስጥ የምትሰራን ረዳት ርዕሰ መምህር ባለፉት 2 አስርተ ዓመታት ውስጥ ሥራዋ እንዴት እንደተቀየረ ጠየቅኳት። ብዙ ነገር እንዳለ ነው አለች። ነገር ግን ከ20 ዓመታት በላይ ዕድሜያቸው በአስራዎቹ ክልል ውስጥ ከሚገኙ ልጆች ጋር ስሰራ በከፍተኛ ደረጃ ከተለወጡ ነገሮች ውስጥ አንዱ በፍጥነት የሚገኝ እርካታና ከሌሎች በሚያገኟቸው አስተያየት ላይ ያላቸው ጥገኝነት ነው። ስንት ላይክ አገኘው፣ ስንት ፎሎወሮች ኖሩኝ፣ እንዲሁም አንዳንድ ነገሮችን በመለጠፍ ምን ያህል ላይክ መሰብሰብ እንደሚችሉ የማየት ጠንካራ ፍላጎት አለ። ይህም አልበቃ ብሎ ሰው ስለ እኔ ምን ይላል ብለው ያስባሉ። በዚህ ባህሪና በትምህርት ቤቶች ውስጥ ከምናያቸው የአእምሮ ጤና እክሎች ጋር ጠንካራ ግንኙነት አለ ትላለች። ባለፉት 3 እና 5 ዓመታት ስራዬ እጅጉን ተቀይሯል ብዬ አስባለሁ። ምክንያቱም ደግሞ ከመጠን በላይ ከአእምሮ ጤና ጋር ከተያያዘ ነገር ጋር ስለምንጋፈጥ ነው። ሙሉ በሙሉ በቴክኖሎጂ ምክንያት እንደሆነ ባላስብም ዲጂታል ቴክኖሎጂ ግን ዋና ድርሻውን እንደሚወስድ አስባለሁ። ሰዎች ከሌሎች ሰዎች ጋር ካላቸው ግንኙነት አንስቶ ራሳቸውን እስከሚመለከቱበት እይታ ድረስ ሁሉንም ነገር ይቀይራል። ትውልድን ማውደም የፋዴልን የጭንቅ ላብ እንዲሁም የዚህችን ረዳት ርዕሰ መምህር የአይን ምስክርነት በጥሩ ሁኔታ ሊገልጽ የሚችል ስማርት ስልኮች ትውልድን አውድመዋል ወይ የሚል ጠንካራ ርዕስ የተሰጠው አንድ ጽሑፍ ዘ አትላንቲክ በተባለ መጽሔት ላይ በቅርቡ ታትሞ ነበር። በግርድፉ ዕድሜያቸው ከ12 እስከ 22 የሚደርሱ እንደ አውሮፓውያን አቆጣጠር ከ1995 እስከ 2005 ዓመተ ምህረት ድረስ የተወለዱ ልጆች አይጄን በመባል መጠሪያ ተሰጥቷቸዋል። በዚህ የዕድሜ ክልል ውስጥ የማስጠንቀቂያ ምልክቶቹ ይስተዋላሉ። በአስራዎቹ የዕድሜ ክልል የሚገኙ ልጆች ድባቴና ራስን የማጥፋት መጠን እንደ አውሮፓውያን አቆጣጠር ከ2011 ወዲህ ከመጠን በላይ ጨምሯል ሲል ጂን ቾንግ የተባለ ሌላ ጸሐፊ አይጄን የተሰኘው ትውልድ እየገጠመው ስላለው ትግል ጽፏል። ቀጥሎም የአይጄን ትውልድ ለበርካታ አስርተ ዓመታት ታይቶ የማይታወቅ የአእምሮ ጤና ቀውስ በማስተናገድ ጫፍ ላይ ናቸው ቢባል ማጋነን አይሆንም። ለዚህም ቀውስ ደግሞ ስልካቸው ጉልህ ድርሻ ይወስዳል በማለት ጽፏል። በስልካቸው ስክሪን ላይ ብዙ ጊዜ ባጠፉ ቁጥር የድብታ ምልክቶች የመታየት ዕድላቸው ይጨምራል። እንዲሁም ዕድሜያቸው በአስራዎቹ ዘንድ በሚገኙ ሴቶች እየጨመረ የመጣው የድባቴ ምልክቶችን በመሸከም ዋነኛ ተጠቂዎች ናቸው። ድባቴ በወንድና ሴት ልጆች ዘንድ እየጨመረ እንደመጣ
ትዌንግ ምንጮች አጣቅሶ ይናገራል። ከ2012 እስከ 2015 ባሉት ዓመታት ውስጥ የድባቴ ምልክቶች በወንድ ልጆች ዘንድ 21 በመቶ የጨመረ ሲሆን በተመሳሳይ ወቅት በሴቶች ዘንድ የታየው የድባቴ ምልክት በ50 ከመቶ ከፍ ብሏል። ራስን ማጥፋትም እንዲሁ በሁለቱም ጾታዎች ዘንድ ጨምሯል። በወንዶች ዘንድ 2 እጥፍ የጨመረ ሲሆን በሴቶች ዘንድ 3 እጥፍ ጭማሪ አሳይቷል። እያየነው ስላለው የድባቴ መጨመር ከማውቀው ተነስቼ እንዲሁም ስለ ስልኮቻችን አማላይነት ከተረዳሁት በመነሳት እየተጋፈጥን ያለነው የህይወት ምንነትና ከሌሎች ተቀባይነት የማግኘት የህልውና ጥያቄዎች ናቸው እላለሁ። እነዚህ ጥያቄዎች ከባድና በወጣቱ ትውልድ ላይ ሸክም ሆነው ያሉ ናቸው። እነዚህ ጥያቄዎች የደህንነት ጥያቄዎች፣ የማንነት ጥያቄዎች፣ የወንጌል ጥያቄዎች ናቸው። ዲጂታል ሚዲያ ዕድሜያቸው በአስራዎቹ ውስጥ የሚገኙ ልጆችን ከአቻቸው ተቀባይነትን ለማግኘት ግፊት ውስጥ እንዲወድቁ ያደርጋቸዋል። ይሁን እንጂ እነዚህ ልጆች ብቻ ሳይሆኑ ሁላችንም ሱስ የሚያስይዝ የሶሻል ሚዲያ ስበት ይሰማናል። ስማርት ስልኮቻችን ቢያንስ በ12 አቅጣጫ ተጽዕኖ ያሳድሩብናል። ይሁን እንጂ እዚህ ጋር ጥያቄው ግልጽ ነው። እነዚህን የማስጠንቀቂያ ምልክቶች ይዘን ዕድሜያቸው በአስራዎቹ የሚገኙ ልጆች የባህሉን ጫና በመቋቋም አንደኛ ደረጃና ሁለተኛ ደረጃ ትምህርታቸውን ያለ ስማርት ስልኮች መኖር ይችላሉ ወይ የሚል ነው። ከስማርት ስልክ ነፃ የሆኑ ታዳጊዎች። ይህ ሁሉን ይለውጣል፣ ወንጌል የልጅነት ወራትን ሲለውጥ የተሰኘውን ድንቅ መጽሐፍ ለጻፈችው ዣክዌል ክሮ ከላይ ጠቀስኩትን ጥያቄ አንስቼላት ነበር። እስከ 18 ዓመቷ ድረስ ስማርት ስልክ ያልተጠቀመች የአይጂን ትውልድ ልጅ ምሳሌ ነች። ያንን ሁሉ ጊዜ መጠበቅ ምን ይመስል ነበር ብዬ ጠይቄያት ነበር። ዣክዌል ከልምድሽ ልታካፊን ጊዜ ስለሰጠሽኝ አመሰግናለሁ። ዕድሜያቸው በአስሮቹ ዘንድ ባሉ ልጆች የሚታየው ድባቴ እየጨመረ እንዳለ አንዳንድ ጥናቶች መጠቆም ጀምረዋል። ምንም እንኳ አንድ ብቸኛ ምክንያት ባይኖረውም በአይጂን ትውልድ ዘንድ የሚታየው የስማርት ስልክ መበራከት እንደ ዋነኛ ምክንያት ይቆጠራል። እንዲህ ያለው በመካከላችን የሚታየው ግንኙነት ያስደንቅሻል? በፍጹም። ስማርት ስልኮች እየኖርንበት ላለው ዘወትር ተቀባይነት የመፈለግ አባዜ በከፍተኛ ሁኔታ አስተዋጽኦ ያደርጋል። ይህ የሚካድ ነገር አይደለም። ይህን ነገር ወላጆች የሚረዱት ጉዳይ አይደለም። ምክንያቱም ዕድሜያቸው በአስራዎቹ ክልል በነበረበት ጊዜ ባህላቸው የተገደበው በትምህርት ቤት ዙሪያ ነበር። ጠዋት 3 ሰዓት ገብተው ከሰዓት 9 ሰዓት ሲለቀቁ ወደ ቤተሰብ ሕይወት ድብርት ያቀናሉ። አሁን ግን በቀን 24 ሰዓት በሳምንት 7 ቀን ሶሻል ሚዲያ ክፍት ነው። ሊታለፍ የማይችል ውድድርና ከአቻዎች ተቀባይነት የመፈለግ ጨዋታ አለ። ሽባ የሚያደርግ አድካሚና ሊካድ በማይችል ሁኔታ የሚያጨናንቅ ነው። ከላይኮቹ፣ ከሼሮቹ፣ ከመልእክቶቹ እና ከምስሎቹ ዘወር ማለት አትችሉም። ማብቂያ የሌለው የዝነኝነት ፉክክር ይመስላል። ደግሞም በሁለቱም በኩል ይሰራል። ስማርት ስልክ ከፊት ለፊት ቁጭ ብላችሁ ይህንን የዝነኝነት ፉክክር እንድትመለከቱ ያመቻችላቸዋል። ይህ ነገር ኃይለኛ የሆነ መስተጋብር ነው። በሁለቱም አቅጣጫ አስተዋጽኦ በማድረግ ወይም ውጤቱን በመመልከት ዝነኛ የመሆን ባህልን አምልጦ መውጣት ከባድ ያደርገዋል። 18 ዓመት እስኪሆንሽ ስማርት ስልክ አልነበረሽም። ነገር ግን ስማርት ስልክ የነበራችሁ ጓደኞች ነበሩሽ አይደል? አዎን ነበሩኝ። እንዲሁም በእኔ ዕድሜ የሚገኙት አብዛኞቹ እኔ የሌለኝ ነገር እንደነበራቸው በሚገባ አውቅ ነበር። ስልክ የነበራቸውን ጓደኞቼ ሁሉ መዘርዘር እችላለሁ፣ ምክንያቱም ስልካቸውን አይ ስለነበረ ነው። አሊሰን ስልክ መያዝ ከጀመረች እሰማለሁ። ጄሬድም ስልክ መያዝ ከጀመረ እሰማለሁ። ስለሚጎርሩብኝ ወይም ስለሚያሸማቅቁኝ ሳይሆን ሁልጊዜ በዙሪያዬ ስለነበረ ነው። እያወራን እንኳ ቢሆን ወይ ይጮሃል ወይ በእጃቸው ይዘው ያገለባብጡታል። በመሃል ዝም ከተባባልን ወይም ጸጥታ ከሆነ ስልካቸውን ይመለከታሉ። እኔም በማይመች ጸጥታና መሰላቸት ውስጥ እንድቀመጥ ያደርገኛል። በተጨማሪም በተለያዩ ጉዳዮች ዙሪያ ምን እየተካሄደ ነው ለሚለው ፍርሃቴ በሚገባ ምክንያት ሆኗል። በራሴ መተማመን ማጣቴን አጠንክሮታል። ምንም እንኳ ስማርት ስልክ ስላልነበረኝ ጓደኞቼ ደስ የማይል ስሜት እንዲሰማኝ ያደረጉኝ ባይሆንም እንዲኖረኝ ግን ይጠብቁ ነበር። ስለዚህ እንዳልነበረኝ ሲረዱ ይገረማሉ። እኔ ከሌላው የተለየሁባቸው ጊዜያት ነበሩ። ይህም ደግሞ ከጓደኞቼ መካከል ብቻ ሳይሆን ከትውልዴ መካከል ጭምር ነበር። በሞሎች ውስጥ ስዘዋወር ወይም ሰልፍ ስጠብቅ አሊያም በእግረኛ መንገድ ዳር ቆም ብዬ ዙሪያዬን እመለከታለሁ። ሙሉ ለሙሉ በአካል ብገኝም
ነገር ግን ከዚህ አውድ ተገንጥዬ ስማርት ስልካቸው ላይ የተጣበቁ የታዳጊዎችን መዓት እመለከታለሁ። ብቸኛዋ እኔ ሆንና ምቾት የማይሰጥ ስሜት ይሰማኛል። አንዳንድ ጊዜ ምንም እንኳ በሰዎች የተከበብኩ ብሆንም ብቸኝነት ይሰማኛል። እነርሱ ሁልጊዜ በግንኙነት ውስጥ ያሉ፣ እኔ ደግሞ የተገለልሁ እንደሆንኩ ይሰማኛል። ይህንን ነገር ማግኘት ባለመቻሌ የተገደብኩ እንደሆንኩ ይሰማኛል። ይሁን እንጂ እነዚህ ሐሳቦች ስሜታዊና ጥልቅ ያልሆኑ መረዳቶች ከመሆን የዘለሉ አልነበሩም። ምክንያቱም በጽንሰ ሐሳብ ደረጃ በጊዜው ስልክ እንደማያስፈልገኝ ከቤተሰቦቼ ጋር ተስማምቼ ነበር። ወላጆችሽን ስለ አርቆ አሳቢነታቸውና እምነታቸው በጣም አደንቃቸዋለሁ። በሚያሳዝን ሁኔታ ብዙ ወላጆች ልክ ልጆቻቸው ለአቻ ግፊት እንደሚንበረከኩት እነርሱም ከልጆቻቸው ለሚደርስባቸው ግፊት እጅ ይሰጣሉ። እኔም እንደ ወላጅ የሚሰማኝ ግፊት ነው። ይሁን እንጂ ይህን ውሳኔ በጥልቀት መመርመር ተገቢ ነው። ምክንያቱም ሙሉ በሙሉ የሚሰራ ስማርት ስልክ ለልጆች መስጠት በቀላሉ ልንመልሰው የማንችለው ውሳኔ ስለሆነ ነው። ዕድሜዋ በአስራዎቹ ውስጥ እንዳለች ሴት ዕድሜ 18 እስኪሆን መጠበቅ አለብኝ ብሎ ለመታመን ምን ያህል አስቸግሮች ነበር። ሁኔታው ከአቻዎችሽ ይልቅ ወላጆችሽን ይበልጥ መታመን ያለብሽ አንቺ እንደሆንሽ የሚገልጥ ይመስላል። ይህ ደግሞ የዚህ ዕድሜ ክልል ዋነኛ ትግል ነው። እርግጥ ነው መታመንን ይፈልጋል። ከዚህም ጋር በተያያዘ ለመገዛትና ለመታዘዝ ፈቃደኛ መሆንን ይጠይቃል። ወላጆቻችሁ ከምንም ነገር በላይ ለስሜታችሁ፣ ለአእምሯችሁ ጤንነት፣ ለመንፈሳችሁ እንዲሁም ለአካላችሁ የተሻለ ነው ብለው የሚቆጥሩትን እንደሚያስቡላችሁ እንዲሁም አቻዎቻችሁ ከሚያውቃችሁ በላይ እንደሚያውቃችሁ መረዳትን ይጠይቃል። ጉዳዩ በጣም ጥልቅ ነው። በእርግጥ ብዙ ልጆች በውስጣቸው ይህንን ያውቃሉ። ነገር ግን ገፍተው የሚወጡት ስማርት ስልክ አለመያዝ ስለሚያስፈራቸው ነው። ስልክ ግን ሲያስፈልግሽ ማግኘት እንደምትችይ እገምታለሁ። አዎ፣ ከቤት የምወጣ ከሆነ ለድንገተኛ ጉዳዮች የእናቴን ተከፋች ስልክ እዋሳለሁ። ይሁን እንጂ ተጠቅሜው አላውቅም ማለት ይቻላል። ጥበብ የተሞላበት ውሳኔ ነው። ዲጂታል ሚዲያን በተመለከተ ስማርት ስልክ ሳይኖርሽ በፊት ምን ትጠቀሚ ነበር? ኮምፒውተር ነበረኝ፣ ኢሜል ነበረኝ፣ የተወሰኑ ሶሻል ሚዲያዎችንም መጠቀም እችል ነበር። በመሰረቱ ሁሉንም ነገር ከቤት ሆኜ ማድረግ እችላለሁ። ይሁን እንጂ ዘወትር እየተለጠጠ በመጣው የዲጂታል ዓለም ውስጥ እርሱም ቢሆን የሆነ ያህል የተገደበ ይመስላል። ልክ ነው። ልጆቻቸው በአስራዎቹ የዕድሜ ክልል ውስጥ የሆኑ ወላጆች የሰጧቸውን ምስክርነቶች እያነበቡና ጥቅሙንና ጉዳቱን በማመዛዘን ላይ ላሉ እንዲሁም በልጆቻቸው ሕይወት ውስጥ ስማርት ስልክ ከመስጠት መዘግየት የተሻለ ነው ወደሚል ድምዳሜ እየደረሱ ላሉ ወላጆች አሁን ላይ 20 ዓመቷ እንደሆናት ሴት ምን ታያቸዋለሽ? ከልጆቻቸው ምን አይነት ምላሽ መጠበቅ ይኖርባቸዋል? ለወላጆች ልጆቻችሁን መጠበቃችሁ ትልቅ ዋጋ አለው እላቸዋለሁ። አይቼዋለሁ፣ ሰምቼዋለሁ። ደግሞም የራሴን ስማርት ስልክ አሁን ስለያዝኩ ልመሰክር እችላለሁ። ስማርት ስልክ ይለውጣቸዋል። የሚያስደንቁ እና የሚያስደነግጡ የግንኙነት በሮችን ይከፍትላቸዋል። ትኩረት የማድረግ አቅማችሁን ያዳክማል። ከመጠን በላይ ሱስ የሚያስይዙ ነገሮች ናቸው። አጥር ልታበጁ ትችላላችሁ፣ ደግሞም ይገባቸዋል። ግን ስማርት ስልክ በመሰረቱ ልባችሁንና አእምሯችሁን ይለውጠዋል። ዕድሜያቸው በአስራዎቹ ውስጥ ለሚገኙ ልጆቻችሁ ይህንን ለውጥ ማዘግየት የምትችሉ ከሆነ ጥበብ የተሞላበት ውሳኔ ይሆናል። ስማርት ስልክ ከሚያመጣው አደጋ ጋር እንዲጋፈጡ አሳልፋችሁ ከመስጠታችሁ በፊት ልጆቻችሁን ራስን መግዛትና ማስተዋል እንዲኖራቸው አስተምሯቸው። እርግጥ ነው ስማርት ስልኮች በራሳቸው ክፋት የለባቸውም፣ ደግሞም ለመልካም ነገር ማዋል ይችላሉ። ነገር ግን በጥንቃቄ ልንጠቀምባቸው ይገባል። ልጆቻችሁን ስማርት ስልክ እንዲይዙ እስከ 18 ዓመታቸው የምታስጠብቋቸው ከሆነ የሚሰማቸውን የሚያም የመገለል ስሜት አታጣጥሉ። ይልቁንም ይህንን ጊዜ ቴክኖሎጂን በጥበብና በታማኝነት እንዴት መጠቀም እንደሚችሉ የምታዘጋጁበት ይሁን። ባልተዘጋጁና ባልበሰሉ ልጆች እጅ የገቡ ስማርት ስልኮች የሚያደርሱት ጉዳት የከፋ ነው። ወላጆች ሊሰሟቸው ከሚችሉት ምላሾች ውስጥ ልጆቻቸው የተገለሉ እንደሆኑ እንደሚሰማቸው ነው። መረበሽ፣ ግራ መጋባት፣
ብቸኝነት ወይም መጎዳት እንዲሰማቸው ሊደረግ ይችላል። ቁጣቸውንም ቢገልጡ በዚህ ምክንያት ነው። ከጓደኞቻቸው እንደተነጠሉ ሊሰማቸው ይችላል። የአቻ ግፊት ህመም ሊሰማቸው ይችላል። የሚያመልጣቸው ነገር እንደሚኖር ስጋት ይገባቸው ይሆናል። እንዲሁም በትክክልም የሚያሳስባቸው ነገር ሊኖር ይችላል። ለምሳሌ ለብቻቸው ሲወጡ ስልክ መያዝ እንዳለባቸው ማሰብ። ወላጆች እንዲህ ያሉ ምላሾች ሲያጋጥሟቸው ምክንያታችሁን ለማስረዳት ፈቃደኛ ሁኑ። ልጆቻችሁ ስማርት ስልክ መያዝ ለምን እንደማይፈቀድላቸው ሲጠይቋችሁ አትይዙም ስላልኩ አይነት መልስ እንድትመልሱላቸው አይፈልጉም። ምንም እንኳ ከሐሳባችሁ ጋር ባይስማሙ ምክንያታችሁን ለማስረዳት ፍላጎት ማሳየታችሁንና በጉዳዩ ዙሪያ በጥልቀት ማሰባችሁን ግን አክብሮት ይሰጡታል። በጉዳዩ ዙሪያ የሰራችሁትን ጥናት አጋሯቸው። ስማርት ስልክ ከሌላቸው ልጆች ጋር በአካልም ይሁን በኢንተርኔት ላይ አስተዋውቋቸው። እንደ ሕፃን ልጅ ከመቁጠር ይልቅ አይቻልም ብቻ ብሎ ከማለፍ ጥልቅና ከልብ የሆነ ውይይት ማድረግን ምረጡ። ውይይቱ እንዲቀጥል ፍቀዱላቸው። ስለሚሻለው የግንኙነታችሁ የላቀ ጥቅም ሲባል ከባዱን የውይይት ሥራ እናንተው ለመከወን ፍላጎት ይኑራችሁ። በጣም ጥሩ። በአስራዎቹ የዕድሜ ክልል ውስጥ ለሚገኙ ልጆች ልታያቸው በምትችዩ ነገር መዝጋት እንችላለን። ከውስጣቸው እንዲሁም ከአቻዎቻቸው ምን አይነት ትግል ሊገጥማቸው እንደሚችል መጠበቅ አለባቸው። ይህንን ባህል የሚቃረነውን እርምጃ የምትወስዱ ልጆች ከትውልዳችሁ ወጣ ያላችሁ ናችሁ። በሕይወታችን ስንታዘዝ በክርስትና ሕይወታችን ሸክም የሚሆንብንንና ተብቶ የሚይዘንን ነገር ሁሉ ማስወገድ ይጠይቃል። ዕብራውያን ምዕራፍ 12 ቁጥር 1። ላበረታታችሁ የምችለው ጸንታችሁ እንድትቆሙ ነው። ዋናው ነገር ይህ ነው። ጸንታችሁ ቁሙ። ኢየሱስ ከስማርት ስልክ ይልቅ የተሻለ ነው። ይህንን እውነት በልባችሁ ደግሞ ደጋግሞ ታሰላስሉታላችሁ። በመለየትና በመነጠል ሸክም የከበዳችሁ ሲመስላችሁ አትጨነቁ። ማንነታችሁ በመመሳሰል ወይም ስር ያልሰደዱ መስፈርቶችን በማሟላት ውስጥ ሳይሆን በክርስቶስ ውስጥ ብቻ ነው። እርሱም አንድ ኃላፊነት ይሰጣቸዋል፣ ታማኞች እንድትሆኑ። አሁን ላይ ይህ ማለት ወላጆቻችሁን መታዘዝና ለእናንተ ያላቸውን መልካም ሐሳብ መታዘዝ ይሆናል። ይህም ደግሞ ለተወሰነ ጊዜ ስማርት ስልክ አለመያዝ ማለትም ሊሆን ይችላል። ከዚህ እውነታ አፍራችሁ አትሽሹ፣ ይልቁንም በእምነት ተቀበሉት። ደስታችሁ የሚገኘው በባህል ውስጥ ባለ ግንኙነት ሳይሆን ከክርስቶስ ጋር በሚሆን አንድነት ነው። ስለዚህ ጸንታችሁ ቁሙ፣ እንዲሁም ታማኞች ሁኑ። ሽልማታችሁ በመንገድ ላይ ነው። በዚህ ሕይወት አጣሁት ብላችሁ ከምታስቡት ነገር በላይ እጅግ የላቀ ነው።